በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? ከእግዚአብሔር ከአምላካችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይሁን። በባለፈው ትምህርታችን በጾታዊ ግንኙነት ዙሪያ ሊኖረን ስለሚገባን አቋም ተነጋግረናል። እግዚአብሔር አምላካችን የሚጠቅመንን አስተምሮናል። በዛሬው ትምህርታችን ደግሞ በዚሁ ማዕቀፍ ውስጥ የሚገኘው በዚህ ዘመን ደግሞ የብዙ ወጣቶች መከራ ችግርና ፈተና ከሆነብን ድካም መካከል አንደኛው የሆነውን ስለ ግብረ አውናን የምንማር ይሆናል። እግዚአብሔር አምላካችን በበጎነቱ ያስተምረን ዘንድ በምሕረቱ እየደገፈ ይጠብቀን ዘንድ በጎ ፈቃዱ ይሁን። በመጀመሪያ ስለ ግብረ አውናን ከመነጋገራችን በፊት እንደ ወጣቶች በህይወታችን የምናሳልፋቸው ብዙ ፈተናዎች፣ ብዙ ተግዳሮቶች ይኖራሉ። ክርስትና እንደሚጠብቀው የአኗኗር መንገድ ላለመኖር የሚጎትቱን በጣም ብዙ ፈተናዎች በህይወታችን ይኖራሉ። ስለ ነገር እርግጠኛ ለመሆን በወጣትነት እድሜያችን ደግሞ የምናሳልፋቸው መከራዎች፣ የምናሳልፋቸው ፈተናዎች፣ በልጅነታችን ሊሟሉልን ተገብቶ ያልተሟሉልን ነገሮች፣ በህይወታችን የፈጠሩ ችግሮች ብዙና አያሌ እንደሆኑ ሁላችንም ያስማማናል። ከነዚህ ደግሞ በዋናነት የጾታዊ ፍቅር ግንኙነት በመጀመር በአስቀድመን በአስራዎቹ እድሜ ያለን ወደ እንደዚህ አይነት ህይወት ከገባን ሀያዎቹ መጀመሪያና አጋማሽ ላይ የሚኖረን የጾታዊ ግንኙነት አቋም በጣም መልኩን የቀየረና ከእግዚአብሔር ጋር ያልተስማማ እንደሚሆን ይሄ የአደባባይ ምስጢር ነው። ስለዚህ የጾታዊ ግንኙነት አቋማችንን እንዴት እናቃነው፣ እናስተካክለው፣ ከእግዚአብሔር ጋርስ እንዴት እናስማማው ለሚለው ከዛሬ ሳምንት በፊት የተማርነውን ትምህርታችንን በመመልከት ህይወታችንን ልናቃናው እንችላለን ማለት ነው። በዛሬው ዕለት የምናነሳው ግብረ አውናን ተብሎ በመጽሐፍ ቅዱስ የተቀመጠልንን ደግሞም ራስን በራስ ማርካት ደግሞም በሶሻል ሚዲያና በበይነ መረቦች ላይ ለክርስትና ህይወታችን የማይገቡ የማይመጥኑ ተንቀሳቃሽ ምስሎችን በመመልከት ራሳችንን በማርካት የምናደርገውን ያንን እግዚአብሔር የሚጠላውን አስነዋሪን ተግባር እንዴት ልንቋቋመው፣ እንዴት ልናሸንፈው፣ እንዴት ልናልፈው እንችላለን፣ ከእግዚአብሔር ጋር ያለንን ግንኙነት እንዴት መልሰን እናስታርቃለን የሚለውን በዚህ ትምህርታችን እናነሳለን። እንግዲህ አሁንስ ይህንን ስናነሳ ታሪኩን እንዲያጠናክርልን ከመጽሐፍ ቅዱስ እንደተለመደው አንድ ታሪክ እናንሳ። ይህ ታሪክ በመጽሐፈ መሳፍንት ላይ የሚገኘው የአባታችን የሶምሶን ታሪክ ነው። ሶምሶን እንደሚታወቀው ከእናቱ ሲወለድ ለፀጉሩ ምላጭ እንዳይነካው፣ መጠጥ እንዳይጠጣ፣ የሞተን ነገር እንዳይነካ እግዚአብሔር ከልክሎ ናዝራዊ አድርጎ ኪዳን ሰጥቶት ነበር። ፀጉሩም በሰባት ጉንጉን የሚሰራ ረጅም ፀጉር ነበረው። ሶምሶን አባታችን ፍልስጤማውያን እንዴት አድርገው እንደተዋጉት፣ እንዴት አድርገው እንደፈተኑት የምናውቀው ታሪክ ነው። ከፍልስጤማውያን ጋርም የነበረውን ጥል እናውቃለን። በዛሬው ዕለት ግን ሶምሶንና ደሊላ የምትባል አንዲት ሴት የነበራቸውን ግንኙነት አንስተን በዚህ በቪዲዮና በምስል ከምናየው የማይገቡ ምስሎችና ቪዲዮዎች ጋር የተገናኘውን ትምህርት እናነሳለን። ሶምሶን እና ደሊላ ከነበራቸው ግንኙነት በፊት ሶምሶን በጣም ብዙ የፍቅር ወዳጆች ብሎም ደግሞ ሚስት እንደነበረው በመጽሐፍ ተቀምጦልን እናገኛለን። እቺን ሴት ግን ልዩ የሚያደርጋት ምንድነው? የፍልስጤማውያን መኳንንቶች ወደ እርሷ ቀርበው ሶምሶን ኃይሉ ከምን እንደሚመነጭና እንዴት አድርገው ሶምሶንን ማሸነፍ እንደሚችሉ ለመረዳት ብለው ወደ እሷ ሄደው እያንዳንዳቸው ገንዘብ ሰጥተው እሷ ኃይሉ የሚገኝበትን መንገድ ወይም የኃይሉን ምንጭ እንድትፈልግ አድርገው እንደጠየቋት እናገኛለን። ይቺም ሴት ሶምሶን ወደ ቤቷ እንዲመጣ ታደርግና የኃይሉን ምንጭ ትጠይቀዋለች እና እሱም ሶምሶን ጉልበታም ስለነበር በአህያ መንጋጋ ጭምር ብዙ ሰዎችን እንደገደለ የሚታወቅ የከተማ ነሐስ በርን በእጁ ነቅሎ የሄደ ትልቅ እግዚአብሔር የባረከው በጸጋ የጠበቀው አባት እንደሆነ እናውቃለን እና ፍልስጤማውያንን ብቻውን እየተዋጋ ስላደከማቸው ኃይሉ የሚገኝበት ምንጭ ምንድን ነው ብለው ወደዚያች ሴት ሄደው ይጠይቋታል። እሷም መጠጥ እያጠጣች ከሱ ጋር እንዲሆን እያደረገች ጥያቄ ትጠይቋለች። እሱም መልሱን ይመልሳል። ከአንድም 3 ጊዜ ለተጠየቀው ጥያቄ መልስ እየመለሰ በማንም ሰው ባልታሰረበት በእርጥብ ጠፈር ብታሰር ኃይሌ ይደክማል ይላታል። እንዲህ እያለ እየተበተነ እያሸነፋት ያልፋል። ነገር ግን አንድ ጊዜ አትወደኝም ማለት ነው ትለዋለች። እኔን ስለማትወደኝ እውነተኛው የኃይልን ምንጭ አትነግረኝም ስትለው ሶምሶን ከእናቴ ሆድ ውስጥ ሳለው ጀምሮ
እኔ እስከ ዛሬ ድረስ ጸጉሬን ምላጭ አልነካኝም፣ ጸጉሬ ቢቆረጥ ኃይሌም ከኔ ይወሰዳል ብሎ ይመልስላታል። መልሳም ደግሞ ሰዎችን በጓዳ ያስቀመጠች እጆቹን በዛ ታስራለች። እሱን እየበጣጠሰ ይነሳል፣ ኃይልን ያደርጋል። እየተቀየመችው መልሳ በሁለተኛ ጊዜ ደግሞ ትጠይቋለች። ሰው ባልሰራበት ምንም ስራ ባልተሰራበት በገመድ ብታሰር ኃይሌ ይጠፋል እያለ ይነግራታል። እቺ ሴት አሁን ኃይሉ የሚገኝበትን የኃይሉን ምንጭ እየመረመረች እየጠየቀች ያለችበት ምክንያት አውቃ ልትረዳና የኃይሉን ባለቤት ልታመሰግን ሳይሆን አሳልፋ ለፍልስጤማውያን ልትሰጥ እንደሆነ ያልተረዳው ሶምሶን በመጨረሻ የኃይሉን ምንጭ ይነግራታል። እሷም ሰክሮ ተኝቶ በነበረበት ጊዜ ጸጉሮቹን 7ቱን ጸጉር ጉንጉኖቹን አስቆርጣ በመጨረሻ ደግሞ ፍልስጤማውያን በሩን ገንጥለው ሲገቡ ለነሱ አሳልፋ ትሰጠዋለች። ፍልስጤማውያንም አይኑን አውጥተው የገረፉ ያሰቃዩ ወስደው ዳጎን አምላካችን የእስራኤልን አምላክ እግዚአብሔርን ድል አደረገልን ብለው በሶምሶን ላይ በእግዚአብሔር ላይም እንዲሁ ተዘባበቱ። ከዚህ ታሪክ ውስጥ የምናወጣው ዛሬ ልንነጋገር ስለፈለግነው ሐሳብ የሚስማማልን ትምህርት ምንድን ነው ስንል ሶምሶንና እቺ ደሊላ የተባለች ሴት የነበራቸው ግንኙነት ንጹህ ቅዱስና ጤናማ እንዳልነበር እናውቃለን። ደሊላ ከሶምሶን የምትፈልገው ነገር ኃይሉ የሚገኝበትን ምንጭ እንደሆነ እሱንም አሳልፋ ለጠላቶች ለመስጠት እንደሆነ እንዲሁ በስልኮቻችን በኮምፒውተሮቻችን የምናያቸው ተንቀሳቃሽ ምስሎችና ፎቶዎች ጭምር እኛ ጋር ያላቸው ግንኙነት ጥብቅ እንዳልሆነ ነው። ከዚህ ታሪክ ውስጥ የምንረዳው ትልቁ ነጥብ በደሊላና በሶምሶን መካከል የነበረ ግንኙነት እንዳልነበር፣ ማለትም በዚህ መጽሐፍ ውስጥ አስቀድሞ ከነበሩት የፍቅር አጋሮች ጋር የነበረውን ግንኙነት ያስቀምጥልንና ከደሊላ ጋር ግን በልዩነት ጾታዊ ግንኙነት ወይም ሩካቤ ስጋ እንዳልነበራቸው፣ እውነተኛ የስጋ ግንኙነት ያደርጉ እንዳልነበር፣ ነገር ግን ደሊላ እሱን ለማሸነፍ ኃይልና አቅም እንዳገኘች ነው። በዚህ ውስጥ የምንረዳው ዋና ነጥብ በስልክና በኮምፒውተሮቻችን የምናያቸው ያልተገቡ ተንቀሳቃሽ ምስሎች ከኛ ጋር ትክክለኛ የሆነን እውነተኛ ቅዱስ የሆነን ግንኙነት የማድረግን ትርጉም እንደማይሰጡ፣ ነገር ግን ደሊላ ሶምሶንን አድክማ ለፍልስጤማውያን ደጅ እንደከፈተች ልክ እንደዚያ የምናያቸው ምስልና ተንቀሳቃሽ ምስሎች አሳልፈው የሚሰጡን በር የሚከፍቱት ልክ እንዲሁ ለአጋንንትና ለጭፍሮቹ ነው። ደሊላ ሶምሶንን አድክማ ለፍልስጤማውያን በር እንደከፈተች፣ እነዚህም ነገሮች ደግሞ በር የሚከፍቱት ለአጋንንት ገዥነት ነው። ስለዚህ ይሄንን ነገር ሁላችንም እንደምናውቀው ትክክል እንዳልሆነ የምንረዳው በዓለም ላይ የገነነ ከመጡት ከባባድ ሱሶች መካከል አንደኛው እንደሆነ ብንረዳ እንዴት ልናቆመው እንችላለን፣ እንዴትስ ልንገታው እንችላለን ለሚለው የተለያዩ መፍትሄዎች ይሰጣሉ። ከነዛም መካከል ባለትዳር መሆን፣ ጾታዊ ግንኙነትን ማድረግ፣ እንዲሁ ደግሞ በስነ ልቦና አማካሪዎች ደግሞ መመከርና የመሳሰሉትን ያነሳሉ። እነዚህ በራሳቸው ጥሩ ምክሮች ቢሆኑም በራሳቸው በቂ የሆኑ ምክሮች ቢሆኑም ነገር ግን አንድን ሰው ወደ ተሻለው ወደ መንፈሳዊ ክብርና ልዕልና ወደ ቀደመው እግዚአብሔር ወዳሰበለት ማንነቱ የማቅረብ አቅም ግን የላቸውም። ስለዚህ እንዴት ነው እነዚህ ነገሮች የምናስተካክለው ስንል በመጀመሪያው ኃጢአታችንን በማስራብ ነው። ኃጢአታችን መራብ አለበት። ይህ ነገር በሰውነታችን ላይ እየተመገበ የሚኖረው ሆርሞን እንዳለ ማለትም እንድናደርገው የሚገፋን ሐሳብ በልባችን እንደሚመነጭ፣ ያ ደግሞ ካደረግነው በኋላ ያንን ካየን በኋላ ግብራውናንም ከፈጸምን በኋላ የሚሰማንን ደስታና እረፍት ከጊዜያት በኋላ ቢጠፋም ለዛች ደቂቃ የምትሰማንን ደስታ ለማግኘት ሲል አእምሯችን መልሶ መላልሶ ወደዛ ማለቂያ ወደሌለው ዙረት ውስጥ መልሶ ይከተናል። ይህንን የምናሸንፍበት መንገድና ይህንን ዑደታዊ የሆነውን መንገድ የምንቆርጥበት ብቸኛው መፍትሄ መጀመሪያ የምንጀምርበትን መንገድ ማቋረጥ ነው። ኃጢአታችንን ማስራብ ማለት ለምሳሌ ብቻችንን ስንሆን የሚሰማንን ይህንን ስሜት ብቻ ባለመሆን ኃጢአቱ በእኛ ላይ አቅም እንዳገኝ ማድረግ እንችላለን። 12 ሰዓት ላይ በተመሳሳይ ሰዓት በተመሳሳይ ቦታ ይህ ስሜት ለኛ ወደኛ የሚመጣ ከሆነ 12 ሰዓት ላይ በተመሳሳይ ስፍራ ሌላ ተግባር ማድረግ ወይም ደግሞ በሌላ ተግባር በሌላ ስፍራ ላይ ራስን ማስጠመድ ነገሩን ለማሸነፍ ይረዳናል። እነዚህ ጊዜያዊ የሆኑ መፍትሄዎች ቢሆኑም ደግሞ በጠቅላላ አእምሯችንን ለመለወጥና ለማነጽ ህሊናችንን በእግዚአብሔር ቃል ልናጠምቀው ይገባል። መምህር እንደው ሁል ጊዜ ለየትኛውም ኃጢአት መፍትሄ ለየትኛውም ድካም መፍትሄው የእግዚአብሔር ቃል ነው ትለናለህ፣ የእግዚአብሔር ፍቃድ ነው፣ የእግዚአብሔር ቃልን መማር ነው ትለናለህ ካልን፣ አዎ ከእግዚአብሔር ቃል ውጪ መፍትሄ የለም። ነፍሳችን የተገባትን ዋጋ የሚነግረን አሁንም የእግዚአብሔር ቃል ነው። የተፈጠርንበትን ዓላማ የሚያስረዳን የእግዚአብሔር ቃል ነው። ቃሉ ለመንገዳችን መብራት ነው። ቃሉን በመማር ሰው ማን እንደሆነ ያውቃል። ሰው
ማን እንደሆነ ካወቀ ወዲያ ነው የትና በምን ሁኔታ መገኘት እንዳለበት የሚወስነው። እና ባልፈቀድነው ነገር በእኛ ሰውነት ላይ ቁጥጥር በሌለን ነገር ያክል በራሳችን ላይ የነበረንን ስልጣን አተን ባሪያ ሆነን የተገዛንበትን ኃይል የምናሸንፈው አሁንም በእግዚአብሔር ቃል ነው፣ ለክርስቶስ ለጌታችን ባለን ፍቅር ነው። ሌላኛው ደግሞ መፍትሄ ምንድነው? የተፈጠርንበትን ዓላማ መረዳት ነው። እኛ የተፈጠርንበት ዓላማ የእግዚአብሔርን ስም ልንቀድስ መንግስቱን ልንወርስ ነውና ከተተበተብንበት ነገር የሚያወጣን የተፈጠርንበት የተሻለ ዓላማ ነው። ይህ ነገር የሚያበላሸው ትዳር አለ። ይህ ነገር የሚያበላሸው ነገ አለ። ይህ ነገር የሚያበላሸው ትውልድ አለ። ለዓለምና ለተቃራኒ ጾታ ያለንን እይታ በሙሉ የሚያበላሽ ትልቅ አቅም ያለው ሱስ እንደመሆኑ የምናሸንፍበትን ምክንያት በመጀመሪያ ማግኘት ይጠቅመናል። ይህንን ጥያቄ ስንጠይቅ አያይዘን አእምሯችን ልንጠይቅ የሚገቡን መሰረታዊ ጥያቄዎች አሉ። የመጀመሪያው ነገር ለምንድነው እንደዚህ አይነት ነገሮችን ለማየት ውስጣችን የሚፈልገው የሚለውን ጥያቄ መመለስ አለብን። በነገራችሁ ላይ እንደነዚህ አይነት ምስሎች የማይገቡ በሶሻል ሚዲያ ላይ የምናያቸው በተለያዩ ኢንተርኔት በይነመረብ መንገዶች ላይ የምናያቸው የትኛዎቹም ቪዲዮዎች በሰውነታችንና በውስጣችን ካለው ለጾታዊ ግንኙነት ፍላጎት ጋር የሚገናኙ አይደሉም። በእርግጠኝነት መናገር የሚቻለው አንድ ሰው ትዳር ውስጥ ከገባ በኋላ እነዚህ ነገሮች ማቆም ይችላል ተብሎ የሚነገረው ነገር ተግባራዊ እንዳልሆነ በጣም ብዙ ሰዎች ምስክር ሆነው በትዳር ውስጥ ያሉ ሰዎችም ጭምር በዚህ ኃጢአት ሲፈተኑ እንመለከታለን። ምክንያቱ ምንድን ነው? በልጅነታችን ስናሳልፈው የነበረ መከራ አለ ወይ? ብቸኝነት አለ ወይ? አለመደመጥ አለ ወይ? አለመፈለግ አለ ወይ? እነዛ ስሜቶች ናቸው ራሳችንን እንድንጠብቅ አእምሯችን በተለያየ መንገድ ውስጣችን ያለውን ብቸኝነት ድካም ለመሙላት ሲል ወደ እግዚአብሔር ከመምራት ይልቅ አእምሯችን በራሳችን ተደግፈን ወደ ተለያዩ ውስጣችንን ሊያሳርፍልን እና ሊያስደስተን ወደሚችሉ ሆርሞናችንን ሊያስተካክሉልን ይችላሉ፣ ደስተኛ ሊያደርጉልን ይችላሉ የሚሉትን መንገዶች በሙሉ የምንጠቀማቸው። መግታት የምንችልበት የመጀመሪያው ነገር የምናይበትን ምክንያት ፈልገን ማግኘት ነው። ይህንን ለማድረግ ነገሮቹን የጀመርንባቸውን ጊዜያት ወደኋላ ብለን መመልከትና ማስታወስ የመጀመሪያው መንገድ ነው። ለምንድን ነው የምናየው? ምን ሲሰማን ነው የምናየው? በምን ሁኔታ ላይ ስንሆን ነው የምናየው? ከዛ በኋላ የምናይበትን ምክንያት ያየንበትን ትላንትና ላይ የተፈጠረውን ጉዳይ ከንስሐ አባታችን ጋር በመመካከር ከወዳጆቻችን ጋር በመመካከር ለማረም ለማስተካከል መሞከር። ከዚህ ደግሞ ሲያልፍ በብቸኝነት ቅድም እንደተነጋገርነው ዙሪያችንና አካባቢያችንን በሙሉ በትክክለኛውና ንጹህ በሆነ መንገድ መጠበቅና መጋረድ ይጠበቅብናል። የመጀመሪያው ምን ተባባልን? የምናደርግበትን ምክንያት ማወቅ ነው። ሁለተኛው ደግሞ በዋናነት ለወዳጆቻችን መናገር መፈለግ ነው። ለአንድ ሰው በትንሹ ይህንን ጉዳይ በዚህ ድካም ውስጥ እገኛለሁ ብለን ልናካፍለው ይገባል። ለምን መምህር ይህንን በእኛ በአቅማችን ባለን ዕውቀት ለምን ልናስተካክለው አንሞክርም? እኔ ለእግዚአብሔር ብቻ ተናግሬው ለምን ላስተካክለው አልሞክርም ብንል ነገሩ የሚፈልገው በጨለማ መቀመጥ ነው። እናንተ ለሌላ ሰው ስትናገሩ በብርሃን ስትገልጡት ነገሩ በእናንተ ላይ ያለውን አቅም ነው የሚያጣው። ለሌላ ሰው እንድንናገርበት ስንደፍር በማቅ በሐዘን በራስን በማሸማቀቅ በጸጸት ውስጥ ያስቀመጠንን ጉዳይ ከእንግዲህ በኋላ መፍትሄ ሊገኝለት እፈልጋለሁ ብለን ህመማችንን በሰው ፊት ስንገልጠው ያ ኃጢአት በጨለማ በእኛ ላይ የነበረውን ስልጣን እያዳከምነው እንሄዳለን። ስለዚህ ሁለተኛው መንገድ የሚሆነው ድካማችንን ኃጢአታችንን ለምናፍረው ለምናከብረው ሰው መፍትሄ እንድናገኝ መናገር ነው። በሶስተኛ ደግሞ በየትኛውም አይነት ድግግሞሽ ይሄ ኃጢአት ቢሰራ በየትኛውም ያህል ጊዜ ቢሰራ በቀን በሳምንት በወራት በየትኛውም ድግግሞሽ የኃጢአት ቢሰራ በሰራንበት ጊዜና ቅጽበት ሁሉ ወደ እግዚአብሔር ተመልሰን ይቅርታን መጠየቅ ነው። ምን ማለት ነው? ለሰራነው ኃጢአት ሁሉ ጊዜ ንስሐ እንገባለን። ነገር ግን የኃጢአት ድግግሞሽና የልማድ ኃጢአት ከኛ ከሚወስድብን አንደኛው ነገር በኃጢአታችን አዝነን ንስሐ የምንገባበትን የሚመለስ ልባችንን ነው። እሱን ያዝለውና ኃጢአት እያደረግን እንኳን እንዳልሆነ እንዲሰማን እንሆናለን። ኃጢአት እያደረግን እንደሆነ በተሰማን ቅጽበት ሁል ጊዜ ንስሐ ልንገባ ይገባል። የመንፈስ ቅዱስ ወቀሳ አልራቀንም ማለት ነው። ኑ ንስሐ ግቡ የሚለው በህሊናችን በኩል የሚመጣው የእግዚአብሔር የወቀሳ ድምፅ አልራቀንም ማለት አሁንም ለመንጻት አሁንም ለመመለስ አሁንም የቅድስናን ሕይወት ለመኖር እድልና አጋጣሚ ምቹ ሁኔታ ተፈጥሮልናል ማለት ነው። ስለዚህ ሶስተኛው ውሳኔ የሚሆነው በሰራነው ቁጥር ንስሐ መግባት ሳንታክት ይቅርታ መጠየቅ ነው። እግዚአብሔር እኛ ይቅርታን ስንጠይቀው ምክንያት ፈልጎ ይቅር ይለናልና ደግሞ በጠየቅነው ይቅርታ ቁጥር ለኃጢአቱ ያለን ጥላቻ እየተገለጠ እየበረታ ይመጣልና በዛ ውስጥ
ንስሐችንን ከእግዚአብሔር ጋር ያለንን ግንኙነት ለማረም እድል እናገኛለን። አራተኛው ነገር ደግሞ ብዙ ጊዜ ካስተዋለው በህይወታችን የምንጠላውን ኃጢአት ከምናደርገው በላይ ኃጢአታችንን ስለምንወደው የምናደርገው ኃጢአት ይገድለናል፣ ይጎዳናል፣ ያቆስለናል። በህይወታችን የሚያቆስሉን ኃጢአቶቻችን የምንወዳቸው ኃጢአቶቻችን ናቸው። ወደ ውስጣችን ስንመለከት አንድ ድምፅ እናገኛለን፣ የምትወደው ኃጢአት ነው ይለናል። ስለዚህ ሄደን የምናሸንፈው ለኃጢአቱ ያለንን ስሜት ነው። ኃጢአቱን በመጥላት ኃጢአቱን ማቋረጥ እንችላለን። ስለዚህ በአራተኛ ደረጃ የመጨረሻ ውሳኔያችን የሚሆነው ኃጢአቱን መውደድ አቁመን ኃጢአቱን መጥላት ይገባናል። ምን በህይወታችን ሊያመጣ እንደሚችል መመልከት እንችላለን። ጊዜው ቴክኖሎጂ ነው። በዚህ አይነት መንገድ የሚጓዙ ሰዎች በህይወታቸው፣ በአእምሯቸው፣ በትዳርና በግንኙነታቸው ውስጥ ደግሞም ይህንን ሲያልፍ ከእግዚአብሔር ጋር ካላቸው ግንኙነት ጋር የሚያመጣባቸውን ቀውስ በመመልከት አራተኛው ኃጢአቱን እንድንጠላው ማድረግ እንችላለን። ስለዚህ ብናደርገው እንኳን ተገደን ከሆነ ማድረግ እየጠላን የምናደርገው ደግሞ ከሆነ ይህንን ሁሉ የሚያስርልን የእግዚአብሔር ጸጋ አለ። እኔ እነዚህን ሁሉ ሞክሬያቸዋለሁ ለምንል እኔ የእግዚአብሔርን ቃል ለመማር ሞክሬያለሁ። ምክንያቱን አውቄ መነሻ ነጥቦቼን በሙሉ ለማሸነፍ ለመቅረፍ ሞክሬያለሁ። ነገር ግን አሁንም ድረስ አልቻልኩም ለምትሉት የምስራች አለኝ። የእግዚአብሔር ጸጋ ለሁላችንም ትረዳናለች። የእግዚአብሔር ጸጋ የደከመችውን ጉልበት ዳግም ድክመት የሚባል እንዲያገኛት አድርጎ ያበረታታል። እግዚአብሔር ድካማችንን ያደክማታል። የእግዚአብሔርን ክንድ የሚያዝል የትኛውም የኃጢአት ክብደት አናውቅም። የእግዚአብሔር ክንድ የማይደርስበት የኃጢአት ጥልቀት የለም። ለእናንተ እግዚአብሔር ደግሞ ይደርስላችኋል። ለእኛ ለደከምኑ ለድኩማኑ እግዚአብሔር ጸጋውን ከሰማይ ያወርድልናል። በቤተ ክርስቲያን በኩል የተገለጠውን ጸጋ በመካፈል እግዚአብሔርን በመደገፍ ለእግዚአብሔር ያለንን ፍቅር በመጨመር ከዚህ ከቆሸሸ ምግባር ደግሞ ልንወጣ እንችላለን። እግዚአብሔር ይጠብቀን ዘንድ መልካም እረኛ ነው፣ የማያንቀላፋ እረኛ ነው። እኛ ደግሞ ታማኝ በጎች ለመሆን በጉ ያለ እረኛው የሚሄድበትን የሚበላውን የሚጠጣውን ማግኘት እንደማይችል ከክፉ እንደማይጠበቅ በአቅማችን፣ በእውቀታችን፣ በገንዘባችን፣ በእድሎቻችን መደገፍ አቁመን በእግዚአብሔር መደገፍ መጀመር አለብን። በእግዚአብሔር መደገፍ ማለት ችላ ማለት አይደለም። በእግዚአብሔር መደገፍ ማለት መዘናጋት ማለት አይደለም። በእግዚአብሔር መደገፍ ማለት በመኪና ስንሄድ ሹፌሩ የሚያደርገውን ታምነን በመኪና እንደምንቀመጥ ምንም የመኪና መንዳት ችሎታ ቢኖረን እንኳን መኪናውን የሚነዳውን ሹፌር አምነነው እንደምንሄድ የሚያደርሰን ቦታ ላይ ስንደርስ ደግሞ አመስግነን እንደምንወርድ የህይወታችን መሪ አንተ ሁን ብለን በጸሎት በቃላችን ተናግረን ከእንግዲህ በኋላ ህይወቴን አንተ ምራ፣ ለአንተ ለደም ኪዳን ራሴንና ሰውነቴን አሳልፌ ሰጥቻለሁ ብለን መስጠት ይገባናል። ይህ ስጋ የኛ እንዳልሆነ ልናውቅ ይገባናል። ኃጢአት የምናደርግበት ስጋ የክርስቶስ ማደሪያ ቤተ መቅደስ እንደሆነ ልናውቅ ይገባናል። ጌታችን ሰው ሁሉ ካላወቀው ከጨለማ ኃጢአት ከተደበቀ ኃጢአት እንዴት እንደሸፈነን ሁላችንም ምስክሮች ነን። ያችን ቀን እያስታወስን ይቅርታ ልንጠይቀው ይገባናል። እግዚአብሔር እኛን ለማንሳት የሚደክም ልብ ስለሌለው ይቅር ይለናል። በዚህ ጉዳይ ተጨማሪ ትምህርት፣ ተጨማሪ መልእክቶችና እገዛዎች ከፈለግን ከታች በምናስቀምጥላችሁ ስልክ ቁጥር በመደወል በምናስቀምጥላችሁ የቴሌግራም አድራሻ በማናገር እርዳታችሁን ማግኘት ትችላላችሁ። እግዚአብሔር አምላካችን ሁላችንንም ይርዳን። ከተደበቀ ኃጢአት፣ በጨለማ ከሚሰወራ ነውር የጌታችን የኢየሱስ ክርስቶስ ብርሃንነት ሁላችንንም ይጠብቀን። ወስብሐት ለእግዚአብሔር። ይቆያል።